ለአስርተ ዓመታት የመኪናን ዓለም የበላይነት እየመራ የነበረው ቶዮታ በአንጻሩ ደግሞ የኤሌክትሪክ ቴክኖሎጂ ዓለምን እያናወጠ ያለው የቻይናው ግዙፉ ኩባንያ ቢዋይዲ ዛሬ በገበያ ላይ ትልቅ ውዝግብ እያስነሳ ያለው ጥያቄ ይህ ነው። በእርግጥ የቶዮታ የበላይነት ያበቃለት ይሆን ወይስ ቢዋይዲ በጊዜያዊ ማዕበብ ላይ ያለ አዲስ መጤ ነው? በዛሬ ቪዲዮአችን የትኛው መኪና ለኪሶ ለወደፊት ህይወቶ የተሻለ እንደሆነ በጥቅምና ጉዳታቸው ላይ ተንተርሰን የዛሬውን ቪዲዮ አዘጋጅተንላችኋል። ክቡራትና ክቡራን ይህ ሱባ ሚዲያ ነው። ላይክ በማድረግ ቻናላችን ተከታይ የሆኑ ሰብስክራይብ በመሆን አበረታቱን። የመጀመሪያው መስፈርታችን የቴክኖሎጂ አቅጣጫቸውን እናያለን። ቶዮታ የሃይብሪድ የነዳጅ የኤሌክትሪክ ቅይጥ ንጉስ ነው። ዓለም አሁን ሙሉ በሙሉ ወደ ኤሌክትሪክ ለመሸጋገር ዝግጁ አይደለችም የሚለው ፍልስፍናው አስተማማኝና አነስተኛ ነዳጅ የሚበሉ መኪኖችን በማምረት ላይ ትኩረት አድርጓል። በሌላ በኩል ደግሞ ቢዋይዲ የነዳጅ መኪኖችን ማምረት ሙሉ በሙሉ አቁሟል። ሙሉ በሙሉ የኤሌክትሪክ እና የሃይብሪድ ምርቶች ላይ እየሰራ ይገኛል። በተለይ የራሱ ፈጠራ የሆነው ብለድ ባትሪ ደህንነቱ የተጠበቀ የማይቃጠል እና ረጅም ጊዜ የሚኖር በመሆኑ ቴስላን ሳይቀር አስደምሞታል። እዚህ ጋር ጥያቄው የወደፊቱ የኤሌክትሪክ ቴክኖሎጂ ይመርጣሉ ወይስ አስተማማኙን የቶዮታ ሃይብሪድ? ለማንኛውም ላይክዋን እየነካችሁ ሁለተኛው እና ዋናው መስፈርት የመኪናው ዘላቂነትና የገበያ ዋጋ ነው። እውነቱን እንነጋገር ከተባለ ቶዮታ ያተረፈው ስምና ዘላቂነት ነው። ከ20 አመት በላይ ቢሆንም ጥሩ የሚሄድ መለዋወጫ በየቦታው የሚገኝና ስትሸጠው ገንዘብህን የማታጣው አይነት መኪና ነው። የመልሶ መሸጫ ዋጋው በጣም አሪፍ ነው። ንጉስ ይሉታል። ሪዩዛል ቫልዩ ከፍተኛ በመሆኑ ማለት ነው። ቢዋይዲ ደግሞ ቴክኖሎጂን የተሟላ ነው። ትልልቅ ተሽከርካሪ ስክሪኖች፣ የላቁ የደህንነት ሲስተሞች እና ውድ የሚባል የውስጥ ዲዛይን በተመጣጣኝ ዋጋ ያቀርባል። ነገር ግን ቢዋይዲ አዲስ በመሆኑ እንደ ቶዮታ ለአስርታት አመታት የጸና ስምና ገና አልገነባም። የመልሶ መሸጫ ዋጋውም ወደፊት የሚታይ ይሆናል። ሶስተኛው የሚሆነው ዋጋው ነው። የኪሶ ጉዳይ ነው። ተመሳሳይ ቴክኖሎጂ ደረጃ ያላቸው መኪኖች ብናወዳድር ቢዋይዲ በጣም የተሻለ ተመጣጣኝ ዋጋ ያቀርባል። የራሱ ባትሪ የኤሌክትሮኒክስ ራሱ ስለሚያመርት ዋጋውን የመቀነስ ትልቅ አቅም አለው። በተጨማሪም የኤሌክትሪክ በመሆኑ የእለት እለት ነዳጅ ወጪውን ከፍተኛ ሁኔታ ይቀንሳል። ነገር ግን ቶዮታ ትልቁ ብልጫ የትም ሀገር ቢሄዱ ቶዮታ መለዋወጫ እና መካኒክ ማግኘት አይቸገሩም። ቢዋይዲ ግን ለአለም አቀፍ ደረጃ አሁንም የጥገናና የመለዋወጫ አውታረ መረብ መዘርጋት ላይ ይገኛል ገና ማለት ነው። ሶስተኛውን የመጨረሻው ማጠቃለያ ስንመለከት ለማጠቃለል ያክል ውድድሩ የትኛው ይበልጣል ሳይሆን ለእርስዎ የሚመቸው የሚስማማው የትኛው ነው የሚለው ነው። ቶዮታም ስትመርጡ ረጅም ጊዜ የሚቆይ መለዋወጫ የማይጠፋና የሚሸጡበት ጊዜ አሪፍ ገንዘብ የሚያወጣ አስተማማኝ መኪና ከፈለጉ ቶዮታን ይመርጣሉ። ቢዋይዲን የሚመርጡት ደግሞ ዘመናዊ ኤሌክትሪክ ቴክኖሎጂን መሞከር ወይም ደግሞ የነዳጅ ወጪን ለመቀነስ እና ዝቅተኛ ዋጋ የቅንጦት መኪናን ለማግኘት ከፈለጉ ቢዋይዲን ይመርጣሉ ማለት ነው። እና እርስዎ የትኛውን ይመርጣሉ? ቶዮታ ወይስ ቢዋይዲ? አስተያየቱን ከታች ኮሜንት ላይ አስቀምጡልኝ። ስለ ቴክኖሎጂና መኪኖች ተጨማሪ አጃኢብ የሚያስብሉ መረጃዎችን ማወቅ ከፈለጉ አሁን ከስክሪኑ ላይ የሚታየውን ቪዲዮ ተጭነው እንድታዩ እጋብዛለሁ። የሚቀጥለው ቪዲዮ እንገናኝ። ላይክ በማድረግ ሰብስክራይብ በማድረግ ቤተሰቡ